ምናልባት ይህንን ቪዲዮ እያያችሁ ያላችሁት በጣም ደክሟችሁ ሊሆን ይችላል። ነገር ግን የሚያስገርመው ነገር ድካማችሁ የአካል ሳይሆን የአእምሮ ሊሆን ይችላል። ዛሬ በዓለም ላይ በሚሊዮኖች የሚቆጠሩ ሰዎች በጭንቀት በውጥረትና በድብርት እየተሰቃዩ ነው። ብዙዎች ግን ችግሩ እንዳለባቸው እንኳን አያውቁም። በየቀኑ እንሰራለን፣ እንማራለን፣ እንሮጣለን። ነገር ግን አእምሯችንን ለመንከባከብ ጊዜ እንሰጠዋለን? መልሱ አይደለም ከሆነ ይህ ቪዲዮ በእርግጥ ለእናንተ ነው። ጤና ይስጥልኝ፣ ትዙ ነኝ። በቻናላችን በየሳምንቱ ሰኞ ስለ ቢዝነስ፣ ረቡዕ ስለ ጤና፣ አርብ ደግሞ ስለ ማህበራዊ ጉዳዮች በጥልቀት እንወያያለን። በዛሬው የጤና ፕሮግራማችን ብዙ ሰዎች የሚያውቁት ግን በተግባር የማይተገብሩት 6 ቀላል ነገር እናያለን። አንደኛውና የመጀመሪያው ልምድ የ20 ደቂቃ የእግር ጉዞ። ሳይንሳዊ ጥናቶች እንደሚያሳዩት በቀን ውስጥ ለ20 ደቂቃ ብቻ ከቤት ወጥቶ በፀሐይ ብርሃንና በንጹህ አየር ውስጥ መራመድ አእምሯችን ዶፓሚንና ሴሮቶኒን የተባሉ የደስታ ሆርሞኖችን እንዲያመነጭ ያደርገዋል። ይህን ስታደርጉ ታዲያ ስልካችሁን እቤት መተው ወይም ኪሳችሁ ውስጥ መክተት እንዳትረሱ። ዓላማው ከአካባቢያችን ጋር መገናኘት ነውና። ሁለተኛው ልምድ ጥልቅ የአተነፋፈስ ስልት ነው። ጭንቀት ሲሰማን አተነፋፈሳችን አጭርና ፈጣን ይሆናል። ይህ ደግሞ ለአእምሯችን አደጋ አለ የሚል ምልክት ይሰጣል። መፍትሄው በጣም ቀላል ነው። በቀን 3 ጊዜ ለ5 ደቂቃ ብቻ የሚከተለውን አድርጉ። በአፍንጫችሁ አየር በጥልቀት ወደ ውስጥ መሳብ፣ ለ4 ሰከንድ በሆዳችሁ ውስጥ መያዝ፣ ከዚያም በአፋችሁ ቀስ አድርጎ ማስወጣት። ይህ የልብ ምትን በማረጋጋት ጭንቀትን ወዲያውኑ ያበርዳል። ሶስተኛው ልምድ የዲጂታል ጾም ነው። ጠዋት ከእንቅልፋችን ስንነሳ መጀመሪያ የምናደርገው ስልካችንን ከፍተን የማህበራዊ ሚዲያ ዜናዎችን ማየት ነው። ይህ ትልቅ ስህተት ነው። ገና ቀኑ ሳይጀምር አእምሯችን በሌሎች ሰዎች ውጥረትና ወሬ እንሞላዋለን። ቢያንስ ከእንቅልፋችን ከተነሳን በኋላ የመጀመሪያውን 30 ደቂቃና ማታ ከመተኛታችን በፊት ያለውን 1 ሰዓት ከስልካችን ርቀን እናሳልፍ። ልዩነቱን በ1 ሳምንት ውስጥ እናየዋለን። አራተኛው ልምድ ጥራት ያለው ማህበራዊ ግንኙነት። ድብርት ሰዎችን ለብቻ የመሆን ፍላጎት እንዲያድርባቸው ያደርጋል። ነገር ግን መገለል ድብርቱን ይበልጥ ያባብሰዋል። በሳምንት 1 ቀንም ቢሆን ከሚያስደስቷችሁ፣ ከሚረዷችሁና አዎንታዊ ጉልበት ካላቸው የድሮ ጓደኞቻችሁ ወይም የቤተሰብ አካላት ጋር በአካል ተገናኝታችሁ አውሩ፣ ሳቁ። የሰው ልጅ ማህበራዊ ፍጡር ነው። የሰው መድኃኒቱስ ሰው ነው ይባል የለ። አምስተኛው ሚስጥር የውሃና የእንቅልፍ ስምምነት ነው። ብዙዎቻችን የምንረሳው ነገር የአካላችን መድረቅ በቀጥታ ለጭንቀት እንደሚዳርግ ነው። በቀን ውስጥ በቂ ውሃ መጠጣት አእምሮ በትክክል እንዲሰራ ያደርጋል። ከዚህ በተጨማሪ በየቀኑ በተመሳሳይ ሰዓት የመተኛትና የመነሳት ልምድ ይኖራችሁ። አእምሯችሁ የሚተኛበትን ሰዓት አስቀድሞ ካወቀ ራሱን የማደስ ስራውን በአግባቡ ያከናውናል። ስድስተኛውና የመጨረሻው ልምምድ ደግሞ ምስጋናና የአስተሳሰብ ለውጥ ነው። ጭንቀትና ድብርት አእምሯችን በህይወታችን ውስጥ በሌሉ፣ በጎደሉን ወይም በስህተት በሄዱ ነገሮች ላይ ብቻ እንዲያተኮር ያደርገዋል። ይህንን ለማሸነፍ በየቀኑ ጠዋት ወይም ማታ ከመተኛታችሁ በፊት በህይወታችሁ ውስጥ ስላላችሁ 3 መልካም ነገሮች አስቡ። ካስፈለገም ማስታወሻ ላይ ጻፉ። ይህ ቀላል ልምምድ አእምሯችሁን ከጭንቀት ወደ ምስጋናና ሰላም ይመልሰዋል። ውድ የትዙ ቶክ ቤተሰቦች፣ እነዚህ ልምምዶች ቀላል ቢመስሉም በተከታታይ ካደረግናቸው ከመድኃኒት በላይ ፈዋሽ ናቸው። ህይወታችን የሚቀየረው በምናደርጋቸው ትልልቅ ውሳኔዎች ሳይሆን በየቀኑ በምንደግማቸው ትንንሽ መልካም ልምምዶች ነው። እናንተስ ከእነዚህ ልምዶች ውስጥ ነገ ጠዋት የትኛውን ለመጀመር ወሰናችሁ? በኮሜንት መስጫው ላይ ጻፉልኝ። ቪዲዮውን ለምትወዷቸው ሼር ማድረጋችሁን አትርሱ። በሚቀጥለው አርብ
ስለ ልጆች አስተዳደግና ወላጆች ስለሚሰሯቸው 3 ትልልቅ ስህተቶች በጥልቀት እንነጋገራለን። እስከዚያው የአእምሮ ሰላም ለሁላችን። ቸርን ሰንብት።